ገጠር እየሄድኩ ነው። የምሄድበት ምክንያት ደግሞ አንደኛ የአበሻ ዶሮ ካገኘው ልገዛ ነው። የአበሻ ዶሮ በጣም እንደጠፋ እዚህ አካባቢ ላይ እያየው ነው። እንግዲህ እየዞርኩ እሱን ካገኘው ልገዛ ነው። ሌላው ደግሞ የሰብል ዘር እንደዚህ በተለይ አካባቢ ዝርያዎችን ካገኘው ለመልቀም ወይንም ለመሰብሰብ ፈልጌያለሁ። አንድ ፕሮጀክት አስቤያለሁ በዛ ዙሪያ ላይ። ለዛ ነው እንግዲህ አሁን ወደ ገጠር እየሄድኩ ነው። ሩቅ ገጠር ነው የምሄደው። እነዚህ ሁለቱ የአበሻ ዶሮና የአካባቢ ነበር የሰብል ዝርያዎች በጣም አሳስበውኛል። በዚህ ላይ አብረን ተባብረን ብንሰራ ደስ ይለኛል። እጅግ በጣም ወሳኝ ነው። ነገ ተነገ ወዲያ የሚፈጠረውን አናውቅም። ከዚህ አንፃር እስቲ እነዚህን ሁለቱን ነገሮች ካገኘው ለማፈላለግ ነው እየሄድኩ ያለሁት። እንግዲህ በዚህ ዙሪያም ብዙ ነገር አብረን እንደምንሰራ አስባለሁ። ለማንኛውም ይመቻችሁ፣ መልካም ጊዜ ይሁንላችሁ። እግረ መንገዳችንን ተፈጥሮን እያደነቅንና እየተማርንበት እንጓዛለን። እንደተለመደው ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሱ። አሁን በቀጥታ ወደ ዛሬ ጉዳያችን እንገባለን። የአበሻ ዶሮ ካገኘው ልገዛ ነው። የአበሻ ዶሮ በጣም እንደጠፋ እዚህ አካባቢ ላይ እያየው ነው። እንግዲህ እየዞርኩ እሱን ካገኘው ልገዛ ነው። ሌላው ደግሞ የሰብል ዘር እንደዚህ በተለይ አካባቢ ዝርያዎችን ካገኘው ለመልቀም ወይንም ለመሰብሰብ ፈልጌያለሁ። አንድ ፕሮጀክት አስቤያለሁ በዛ ዙሪያ ላይ። ለዛ ነው እንግዲህ አሁን ወደ ገጠር እየሄድኩ ነው። ሩቅ ገጠር ነው የምሄደው። እነዚህ ሁለቱ የአበሻ ዶሮና የአካባቢ ነበር የሰብል ዝርያዎች በጣም አሳስበውኛል። በዚህ ላይ አብረን ተባብረን ብንሰራ ደስ ይለኛል። እጅግ በጣም ወሳኝ ነው። ነገ ተነገ ወዲያ የሚፈጠረውን አናውቅም። ከዚህ አንፃር እስቲ እነዚህን ሁለቱን ነገሮች ካገኘው ለማፈላለግ ነው እየሄድኩ ያለሁት። ተመልካቾች አካባቢው በጣም የሚደንቅ ነው። በተለያየ አገር በቀል ዛፎች እየታጨቀ ጫካ ነው። እንግዲህ እዚህ ጫካ ውስጥ ማንም ሰው አንድም ሰው ብቻውን ቢሄድ ምንም ችግር አይደርስበትም። የሚገርም ነው። እንደዚሁ እንደምታዩት በጣም ብዙ ኪሎ ሜትሮችን ነው የምትጓዙት። በዚህ አይነት ሁኔታ በጣም ያስፈራል እንዲህ ሲታይ። ግን አንድም ቀን አደጋ እኔ በግሌ ደርሶብኝ አቅም አሁን ለተለያዩ ስራዎች እመላለሳለሁ። ሰሞኑን ራሱ ጥቅጥቅ ያለ ጫካ ነው። ግን ወንዱም ሴቱም ህፃናት ተማሪዎች ራሱ ይሄን ሁሉ ጫካ አቋርጠው ወደ ጉዳያቸው ይሄዳሉ። አንድም ቀን ችግር አይደርስባቸው። የሚገርመኝ ሰላማዊ አካባቢ ነው በጣም። ህዝቡም በዚህ ሊመሰገን ይገባዋል ብዬ አስባለሁ። እንግዲህ በአጠቃላይ ከጫካው ስር የቡና ዛፎችን ነው የምታዩት። የሚገርም ነው። እንግዲህ በዚህ ነው የሚመላለሱ። ስፔሻሊ ይሄ መንገድ በጋ ላይ በጣም ያገለግላል። ሁሉም ሰው ጉዳዩን በዚህ ነው የሚፈጽመው። ሌላ መንገድ አለ፣ የመኪና መንገድ። እሱ በጣም ረጅም ነው። በጋ ላይ እኛውን መንገድ ነው የሚጠቀመው። ሰላማዊ ነው። በቃ የሚደንቀኝ ነገር አንድም ኮሽ የሚል ነገር አውሬ የለም። ሌላ የሚተናኮል ሰው የለም። ህፃናት ትንንሽ ልጆች በጣም ከሩቅ መንደር መጥተው እዚህ አጠገባ አንድ ትምህርት ቤት አለ። እዛ ተምረው ነው የሚመለሱት። ይህን ጫካ በጣም ይገርመኛል። እዚህ ምንም ችግር የለውም። ሰላማዊ በሰላም በዚህ መሀል ገብቶ መውጣት ይደንቀኛል። እኔ ሁል ጊዜ ብዙ ጊዜ ተመላልሼበታለሁ። ድሮም ልጆች ሆነን በዚህ የሄድን እርሻ እናርስ ነበር። አሁን ራሱ ብቻዬን እንደዚህ ደግሞ ከዘመዶቼ ጋር ሜዳ ላይ አንድ ኮሽ የሚል አንድ ነገር የለም። የሚገርም ከወፎች ዝማሬ በስተቀርና እንዲህ አይነት ሰላማዊ አካባቢዎችም አሉ። በጣም ደስ የሚለኝ አካባቢ ነው ማለት ነው። እነዚህ ሁለት ፈረሶች ቡና ጭነዋል። ከ100 ኪሎ አካባቢ ይሆናል አንዱ የጫኑት። ያው እዚህ አካባቢ ዋናው የግለሰብ ወይንም የሰዎች የኢኮኖሚ መሰረት ቡና ነው። በቡና እርሻ ነው የሚተዳደረው በአብዛኛው። ሙሉ በሙሉ ማለት በሚቻል መልኩ ነው ቡና ላይ ነው ትኩረት ሰጥተው የሚሰሩትና እንግዲህ አሁን እዚህ ጋር ሁለት ነገሮች አሉ። ቡናውን ሚዛን የሚባል አለ። ሚዛን እስካሁን አልቆመም። ሞስት ፕሮባብሊ ይሄን ቡና የሚወስዱት ክረምት ላይ ለተበደሩት ብር ይበደራሉ። ብዙ ጊዜ ለቡና ማስመንጠሪያ የተለያዩ ስራዎችን ለማሰራትና ያው ኑሯቸውንም ለመደጎም ብር ሲያጡ በአንድ ኪሎ 200 ብር እንደተበደሩ ሰምቻለሁ ባለፈው ክረምት። በዛ አስልተው ነው እንግዲህ አሁን ቡና ከለቀሙ በኋላ ለባለ ብሩ ቡናውን ወስደው ያስረክባሉ ማለት ነው። እነሱን ለችግራቸው ተጠቅመውበታል ገንዘቡን። ባለ ቡናው ባለ ብሩም ደግሞ አሁን
ከዚህ ቡናውን ከነዚህ ሰዎች ከተረከበ በኋላ ተጠቃሚ ነው የሚሆነው። እንደዚህ አይነት የኑሮ ስርዓቶች አሉ እዚህ አካባቢ። ይሄ በጣም አንዱ ለየት ያለ ነው። እግረ መንገዴን ለእናንተ ላካፍላችሁ ብዬ ነው። ይህ አካባቢ በአብዛኛው አፈሩ ቀይ ነው። ቀይ አፈር ነው። በጣም ሬድ ሶይል የሚባለው አፈር ነው። እዚህ ሉባቡር፣ እዚህ ውርሙ፣ አሁን የምንሄደው ደግሞ ወደ ጨበሬ። እንግዲህ አካባቢውን የምታውቁ ሰዎች ካላችሁ ጻፉ እስቲ እየጻፋችሁ ይሄን አካባቢያችሁንም አስተዋውቁ። ውጭ ሀገርም ሀገር ውስጥም ብዙ ሰዎች ያላችሁ እናውቃለን። እስቲ ሀገራችሁ ምን እንደሚመስል የተወለዳችሁበት አካባቢ ይሄን ይመስላል። በጣም ምርጥ የአየር ንብረት። አሁን ጫካ ውስጥ ሲሄድ ራሱ የሚሰማኝ የተፈጥሮ ሽታ እንዴት ደስ እንደሚል የወፎቹ ዝማሬ እንደዚህ በጣም ደስ የሚል ነው በእውነቱ። በተለይ ራቅ ብሎ ያለ ሰው በጣም አገሩን አካባቢውን መጥቶ ቢያየው በጣም ደስ ይለኛል። እንግዲህ እግረ መንገዳችንንም አካባቢውን ብናስተዋውቅ ጥሩ ነው። ይሄን ለማለት ነው። አለፍ አለፍ እያልኩ የማየውን ነገር ሼር አደርጋለሁ ለእናንተ። አሁን ወዲህ ማዶ በጣም ደስ የሚል ጫካ እናያለን። ይሄ በጣም የሚገርም ነው እኮ። ይሄ የቱሪስት መዝናኛ ሊሆን በተገባው ነበር። ኤኒዌይስ ወደፊት አናውቅም ምን እንደሚፈጠር። አሁን ሰዓቱ በጣም ጠዋት ነው። ኦልሞስት 1 ሰዓት አካባቢ ነው። በዚህ አካባቢ የሰዓት አቆጣጠር በደንብ ፀሐይም አልወጣችም። ደብዘዝ ያለ ነው የአየር ሁኔታው እንደምታዩት። እንግዲህ በጣም ፀሐይ ስትወጣ ከ1-2 ሰዓት በኋላ አካባቢው እንዴት እንደሚያምር ወደ 20-25 ኪሎ ሜትር በእግራችን እየሄድን ነው ከቤተሰቦቼ ጋር ሆኜ። እንግዲህ ደስ እያለኝ ነው የምጓዘው። ብዙ ደስ የሚሉ እንደ ተፈጥሮ ሀብት ባለሙያ እንደ ግብርና ባለሙያ ብዙ የሚያዝናኑኝ ነገሮች እግረ መንገዴን እያየሁ እየሄድኩ ነው የምሄደው። እንግዲህ አንደኛ የአበሻ ዶሮ መመናመን በጣም በእጅጉ በጣም ተመናምኖ ነው የሚታየው እዚህ አካባቢ። የአበሻ ዶሮ ፈልጎ ለማግኘት በጣም ብርቅ ነው የሆነው። ምናልባት ወደፊት ከተወሰነ ጥቂት ዓመታት በኋላ የአበሻ ዶሮ ሊጠፋም ይችላል። ይሄ ያሰጋኛል እንደ አንድ የግብርና ባለሙያ። ብዙ ፎከስ የለውም፣ ምንም ትኩረት የለውም። ብዙ ቤተሰቦችን ኢንተርቪው አድርጌያለሁ። የአበሻ ዶሮ አንድም እንደሌላቸው ይናገራሉ። ቆቅ ለማግኘት መከራ ነው፣ እንደ ቀልድ አይገኝምና የአበሻ ዶሮም አሁን ወደዛው ሁኔታ እየሄደ ነውና እስቲ የአበሻ ዶሮ ካገኘው የተወሰነ ገዝቼ ቤት ውስጥ ጫጩት ለማስፈልፈል ነው ሐሳቤ። በዚህ ላይም የተወሰነ ፕሮጀክት አስባለሁ። ሌላው ደግሞ የአካባቢ ነባር የበቆሎ እና የመሳሰሉ ዝርያዎችንም ለማፈላለግ ነው። እንደዛ አይነት መንገዶችንም ማለፍ ይጠበቅብናል። እንደምታዩት ጭቃ ነው፣ ተጠንቅቀን እናልፋለን ማለት ነው። እያለፍን ነው ይህን ጭቃ። ግን ይህን ካለፍኩ በኋላ ከፊት ለፊት አንድ በጣም ደስ የሚለኝ ሁል ጊዜ በዚህ ባለፍኩ ቁጥር ደስ የሚለኝ የሚጠጣ ምርጥ ውሃ አለ። ተመልካቾች ይሄን ሁል ጊዜ በዚህ ሳልፍ በጣም ደስ የሚለኝ የምወደው ውሃ ነው። ይሄ የበርታ ውሃ ነው የሚባለው። እንግዲህ በድሮ ጊዜ እዚህ አካባቢ በርታ የሚባለው የኮንስትራክሽን ድርጅት የሰራው የውሃ ምንጭ ነው የሚባለው። አመቱን ሙሉ እንደዚሁ ነው ውሃ የሚፈሰው፣ እንደዚሁ ነው የሚፈሰው ማለት ነውና የዚህ አካባቢ ሰዎች ከዚህ ውሃ ነው የሚጠቀሙት 24 ሰዓት ሳምንቱ ሙሉ አመቱን ሙሉ እንደዚሁ ነው። በቃ ንጹህ ውሃ ነው፣ በጣም ደስ የሚል ውሃ ነው። እንግዲህ ይሄ አንዱ የተፈጥሮ በረከት ነው። እዚህ አካባቢ ላሉ ሰዎች እጅግ በጣም ምርጥ የሆነ ስጦታ ነው። ይሄ ከርቀት የምታዩት ደግሞ የንብ ቀፎ ቤት ነው። እዚህ ጋር እንግዲህ ገበሬዎቹ ብዙ የንብ ማነብ ስራ ላይ ተሰማርተው ነው የሚገኙት። ይህ አካባቢ በጫካ የታደለ ስለሆነ እንደዚህ አይነት ስራዎችን እዚህ ማሰባቸው በጣም የሚበረታታ የሚደገፍ ነው ማለት ነው። ተመልካቾች ይህን እንግዲህ የጫካ ውበት ማየት ትችላላችሁ። ይሄ የመስኖ አካባቢ ነው። ከማዶ የምታዩት ነጩ ጉም የሚመስለው እንግዲህ እሱ ራሱ በራሱ ውበት ፈጥሯል። እንግዲህ ይሄ ከየመንደሩ የወጣ ጭስ ነው አንድ ላይ ተሰባስበው ይመስለኛል። እንግዲህ ይህ አካባቢ በጣም ደስ የሚል ነው። እንደዚህ ይህ አካባቢ ውበቱ በጣም የሚደንቅ ነው። ጫካው፣ እርሻው፣ ወንዙ
እንደዚህ ጉሙ የጢሱ የምኑ ዛፎቹ ሁሉ በጣም ደስ የሚሉ አካባቢ እንዲሆን ደስ የሚል አካባቢ እንዲሆን አድርገውታል ማለት ነው። ይሄ የተፈጥሮ ውበት በእውነቱ በጣም የሚደንቅ ነው። ሊጠበቅም ይገባል ብዬ አስባለሁ። እንግዲህ እኔ በዚህ የተፈጥሮ ሁኔታ እየተዝናናው ጉዞዬን ጀምሬያለሁ። ኦልሞስት ግማሽ መንገድ መጥቻለሁ ወደምሄድበት አካባቢ። በጣም የሚያምር አካባቢ ነው። ይሄ እንዳልኩት የመስኖ አካባቢ ነው ከሩቁ የምታዩት። አብዛኛው ለነገሩ በአግባቡ አልለማም ተብሎ ሊወሰድ ይችላል። በአብዛኛው በቆሎ ነው የሚዘሩት። አመቱን ሙሉ የሚሰራ ሰው ጥቂት ነው። አሁን እንደምታዩት ራሱ ክፍት ነው፣ ባዶ ነው ቦታው። ለምን? የካሽ ክሮፕ የቡና ሀገር ስለሆነ በቡና ደግሞ ብዙ ገንዘብ ስለሚያገኝ ሰው የመዘናጋት ሁኔታ አለበት ብዬ አስባለሁ። ግን አመቱን ሙሉ አሁን ቢያለሙት እንደዛ አይነት አካባቢ በጣም ውጤታማ ምርታማ ያደርጋል ብዬ አስባለሁ። ለራስም ለሀገርም ብዙ ትሩፋት ይኖረዋል። ይሄ ነው እንግዲህ አሁን የትልቅ የሾላ ዛፍ ነው የምታዩት። የራሱ በጣም ድንቅ ውበት ነው። ይሄ ደግሞ የግራር ዛፍ ነው ከፊት ለፊቴ የግራር ዛፍ። እነዚህ ነባር የአካባቢ ዝርያዎች ናቸው እንዳሉ እዚህ ጋር የምታዩት አገር በቀል ዛፎች ናቸው። የአገር በቀል ዛፍ ነው እንዳለ ፊት ለፊቴ ጎን ላይ የምናየው እንደዚህ ማለት ነው። በጣም ደስ የሚል የሚያምር አካባቢ ነው። እንደዚህ እንደምታዩት እንግዲህ የመስኖ ውሃማ ውሃ ገብ ጫፌ አካባቢ፣ ጫፌ ያለበት ጫፌ ማለት የረግረጋማ አካባቢ ነው። ብዙ ስራ የሚሰራበት ነው። በጣም ደስ የሚል ነው። እንግዲህ እዚህ ውስጥ መዋል፣ እዚህ ውስጥ መቆየት በጣም ጤነኛም ያደርጋል ብዬ አስባለሁ። መንፈሳዊ እርካታን የሚሰጥ ነው። ንጹህ አየር ነው የምንተነፍሰው። የተበከለ ቆሻሻ ነገር የለም። ሁሉም ነገር ኦርጋኒክ ነው በአብዛኛው። ግን ብዙም አልለማም፣ አልተሰራበትም። እንደዛ አይነት ቦታዎች አሁን ይሄ የምታዩት ውሃ ገብ ነው። አመቱን ሙሉ ሊለማ የሚችል ቦታ ነው። እንግዲህ ክረምት ላይ ብቻ በቆሎ ነው በአብዛኛው የሚዘራው። ቅድም እንዳልኩት ይሄ የቡናው ጉዳይ በጣም ሰውን ትንሽ ያዛ አድርጎታል ብዬ አስባለሁ። እርሻውን ዳይቨርሲፋይ ወይንም የተለያየ አይነት እርሻ ለመስራት መነሳሳቱ የላቸውም። ለምን? ቡና ላይ ብቻ ስፔሲፋይ አድርገዋል። ፎከሳቸው ቡናው ላይ ነው። እሱ ጥሩ ነገር ነው። ግን በጎን ደግሞ ሌላው እንደዛ አይነት መሬቶች በአግባቡ ቢለሙ ደግሞ ጥሩ ይሆናል ብዬ አስባለሁ። የባላይ ድልድይ እያቋረጥኩ እገኛለሁ። ከተለያየ እንጨት የተሰራ ነው። እነዚህ የዚህ አካባቢ ብርቅዬ የጫካ አሞራዎች ናቸው። ሶስት አሞራዎች ፊት ለፊት ይታያሉ ብዬ አስባለሁ። እንግዲህ ይህ አካባቢ ለተለያዩ አትክልቶች ብቻ ሳይሆን ለእጽዋት ብቻ ሳይሆን ለእንደዚህ አይነት እንስሳትም የዱር እንስሳትም መጠለያ ነው። የገጠር አካባቢ ሴትልመንቱ ወይንም የህዝቡ አሰፋፈር የተበታተነ ነው። አልፎ አልፎ እንደዚህ ነው እንግዲህ እንደምታዩት ቆርቆሮ ቤቶች አሁን በብዛት እየታዩ ነው። በፊት የሳር ቤቶች ነበሩ። አሁን በቆርቆሮ ቤት እየተተካ ነው። እንግዲህ በአብዛኛው ተበታትኖ ነው ያለው። ለልማትም ምቹ አይደለም። ውሃ ለመዘርጋት፣ ኤሌክትሪክ ለማስገባት፣ ብዙ መሰረተ ልማት ለመስራት በጣም አስቸጋሪ ነው። እንደዛ የተበታትኖ ሲኖር ሰው አይመችም። ለሀብት ብክነት የሚዳርግ ነው። ኤኒዌይስ እንደዚህ ይመስላል ማለት ነው። የውሃ እንደዚህ ነው የሚቀዳው። እዚህ ገጠር ላይ የውሃ ችግር አለ። በጣም ከባድ ነው፣ አስቸጋሪ ነው። በጣም ከፍተኛ ችግር አለባቸው። የውሃ ችግር፣ ንጹህ የመጠጥ ውሃ ችግር አለ እጅግ በጣም። ስለዚህ ይህም አንድ ሊፈታ የሚገባ ጉዳይ ይመስለኛል። የገጠር ጎጆ ናት። ጥቅሟም ደግሞ ምንድነው? ሻይና ብስኩት ምናምን ለመሸጥ ነው። ሰዎች እንደዚህ ለስራ ጉዳይ ሲመላለሱ እንደዛ ነው ጥቅሙ ነው የሚባለው። ተመልካቾች እዚህ ጫካ ውስጥ አንድ ነገር አመለጠኝ። በእናታችሁ ላሳያችሁ ነበር። ሚዳቋ ነበረች። እቺ ሚዳቋ የጫካ ውስጥ ፍየል ናት። እዚህ አካባቢ ሰዎች አድነው ይበሏታል። እኔ ራሷ አንዴ በልቻለሁ። ስጋው በጣም ይጣፍጣል፣ ግን በጣም አትያዝም። እንደ ቀልድ በባህላዊ ወጥመድ እንደዚህ ሰዎች ያጠምዱና ይዟታል። ከፊት ለፊቴ ላይ ነው። ካሜራ ራሱ ሳላዘጋጅ ማለት ነው ላሳያችሁ ነበር። ኤኒዌይስ ካገኘው አሳያችኋለሁ። ይሄን ልነግራችሁ ነው።
ይኸው ቡችም ወደ ከተማ እየሄደ ነው። ጉዳይ አለው መሰለኝ። እንደምታዩት ይሄ ሙልጭ ያለ ሙሉ በሙሉ የቡና ጫካ ነው። አክቹአሊ ከቤት ከተነሳን ጀምሮ የቡና ጫካ ውስጥ ነው እየተጓዝን ያለ ነው። እዚህ አካባቢ ከስር ቡና አለ። ከላይ ደግሞ ትልልቅ ዛፎች እንደምታዩት ትልልቅ አገር በቀል ዛፎች አሉ። ቡና አብዛኛውን ኦልሞስት ከግማሽ በላይ ጥላ ይፈልጋል ምርታማ ለመሆን፣ አለበለዚያ ምርት አይሰጥም። የትልልቅ ዛፎች ያስፈልጉታል። እንደዚህ እንደ ብሳና፣ ግራራ፣ ሌልቱ፣ አንበቤሳ፣ በከኒሳ ምናምን ይባላሉ አሉ። በእነዚህ ዛፎች ጥላ ስር ነው ምርት የሚሰጠው። ስለዚህ አሁን እዚህ የቡና ጫካ ውስጥ ነው የምንጓዘው። እንዳልኩት ከላይ ደግሞ የጥላ ዛፎች አሉ። በዚህ መልኩ እነዚህ አትክልቶች ተባብረው የኛንም ኪስ ይሞላሉ፣ የሀገሪቱንም ኢኮኖሚ ይደግፋሉ ማለት ነው። እንግዲህ ተፈጥሮ እንደዚህ ተባብሮ ይሰራል። የሰው ልጅም ከዚህ መማር አለበት ብዬ አስባለሁ። ቡና ርጉዴ ማርት ማሪፍ ሲኒ ባተን ይደምቱ ማለው ፊቲ ማኒ ነጥማ ምክንያት ማሪፍ ሰበቢንሳ የሚገርም ነው እኮ ብዬ ብራን ጅሩ ወንተ ከከና አቹባ አቆፓ ፈረንጂኑ ፌስ ላሉ ደንዳ አቱማ መኑ ማቆፓ ማኒ ምክንያት ንሳ አዳታ ይኩን አዳታ በነማን አገፈት ልኪ ለዶን ቶኮ ቶኮ ምክንያት ንሳ ማይን ግራኒሳ ሰበበ ቀባ መቼስ እቱ በዱጉዳም ለሶ ቢራን ቀባ አማስ ሲኒን እንጅሩ ጋቴ ዳዳኝ ካሞላ ዳዳኝ ቢተን ኦኬ ሲኒን ቀበን ዮካን ማ አና አንበሳ ኩቢ ሶዶፌ ሞሽ ሞኔ ገተማ አፉራ ቶኮቲ ቶኮ በቃ የሰከነት እንትን እንጅሩም በከብራ ደም እንዳልኩት የአበሻ ዶሮ እናፈላልጋለን። በተጨማሪም ደግሞ የአካባቢ ነባር እህሎችን ለምሳሌ እንደ በቆሎ አይነት ዘሮችን ካገኘው ወደ ቤት ወስዳለሁ ማለት ነው። ያው እንኳን በኋላ አንዱ ስራዬ ዘር መሰብሰብ ነው። ነባር ዝርያዎች ከአደጋ መጠበቅ ነው። ይሄን ይመስላል እንግዲህ ያው ደርሰናል። ይሄ በጣም የጎጆ ቤት ነው። ምርጥ የጎጆ ቤት ከቀረበው ቪዲዮ በርካታ ጠቃሚ ቁም ነገር እንደተማራችሁና እንደምትጠቀሙበት አልጠራጠርም። እንደተለመደው ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሱ። አመሰግናለሁ።